ጋይስ አሁን እንግዲህ ይኸው ልብሳችን ልንቀይር ነው እየተሳተፍን ያለ ነው ማርያምን ፈረጃ ስንቶቻችሁ አዶናይ ሄኖክ ወንድሙ የለፋበት ፈረጃ ፊልም ላይ እንደሰራ ታውቃላችሁ? ቪዲዮውን እስከመጨረሻው ይዩት። ከዛ በፊት ላይክ እና ሰብስክራይብ በማድረግ ይጀምሩ። ነግሮኛል በደንብ አድርጎ መኪና ውስጥ ገብቼ ልቀይር ነው መጣው። እሺ ለስቶ ስማ ልንገርናፊ ናማ ቀረብ በለው ወደዚህ ማርያምን ነው የምላችሁ ህልሜ ነው ይሄ ታውቃላችሁ። ከሄኖክ ወንድሙ ጋር ፊልም መስራት አልገባችሁም እኮ በቃ ቫንዳም የሚለው ከዛኔ ጀምሮ በቃ አድናቂ ነበርኩኝና በፈረጃ መገናኘቴ ደግሞ በጣም ደስ ብሎኛል። ተመልከቱ ስንት ሰው እንዳለ ማርያምን በስማ አሁን ገብቼ ልብስ ልቀይር ነው እዚህ ጋር ኦኬ። ስንወጣ እንገናኝ። ቀጣይ ክፍል ፈረጃ ቻው። እንደሰማችሁት አዶናይ የሄኖክ አድናቂ እንደሆነና ህልሙ እንደተሳካለት ይናገራል። ሁላችንም እንደምናውቀው ሄኖክ ወንድሙ ጎበዝና ለዓላማው የቆመ አርቲስት እንደሆነ እናውቃለን። ከሰሞኑ ከ40 ኪሎ በላይ ለዚህ ፊልም ብቻ ሲል እንደቀነሰና ብዙ ሰዎች ደግሞ ታሞ እንደመሰላቸው ገልጸዋል። እሱም ፈጽሞ ከእውነት የራቀ እንደሆነና ሄኖክ ሙሉ ጤነኛ እንደሆነ ነው የተናገረው። አዶናይም በዚህ ፊልም የተሳተፈ ሲሆን እስቲ ካራክተሩን አይተን እንመለስ። የትም እንዳትሄዱ ሰብስክራይብ እና ላይክ ማድረግ እንዳይረሳ። እሱ ጊዜ ከሌለው ኦፕኒንግ ይበላሽ። ኖ ኦፕኒንጉ ላይ እሱ ስለሚገባ እንቱ እንዳይበላሽ ነው። ሆይ ተነጋግረናል አይደል? እንዳልከኝ ነው የምንሰራው ካልኩ በቃ ያኔ አሁን አልወደድሽው ይሄ ያምራል ያስጠላል። ይህ ፀጉር ያስጠላል። እንዳየነው አዶናይ ትልቅ ሰው ሆኖ ነው የሰራው በዚህ ፊልም ላይ። ፊልሙ ተለቆ እስከምናየው ሁላችንም በጉጉት እንጠብቀዋለን። ሄኒም በጣም የለፋበት ስራ ነው። እዚህ ጋር ደግሞ ሄኒ የሰጠው ምክር ትልቅ ምክርና በጣም ማሳዛኝ ነገር ነው ማለት ነው። እስቲ እንየው። እኔ አንድ ምክር መስጠት እችላለሁ ለነሱ። ናፊ እየቀረጽሽ ነው ሶ ሁላችሁም ኦፍ ኮርስ አክተር መሆን ትፈልጋላችሁ ብዬ አስባለሁ። ኦሬዲም ሆናችኋል አሁን ሶ አንድ ነገር ልነግራችሁ ፈልጋለሁ። እንግዲህ ከሄኖክ ወንድሙ ጋር መስራት የፈለኩት እኔ ገና የ13 ነው 14 አመት ልጅ ያለው ነው እና በጣም ነው የምወደው ሄኒን በጣም ነው የማደንቀው እና ላይክ ሚስጥሩ ልነግራችሁ ፈልጋለሁ ሁላችሁም። እኔ የአክቲንግ ክላስ ወስጄ አላቅ ስኩል ወስጄ አላቅ ምንም ማለት ነው። ዋናው ሚስጥሩ ምንድነው? ማመኑ ነው። ገባችሁ? እናንተ ኦሬዲ ሄኖክ ያለበት ደረጃ እንዳላችሁ አምናችሁ መራመድ ይኖርባችኋል። እምነታችሁ ነው እዚህ ደረጃ የሚያደርሳችሁ። ሌላው ይሄ ትግስት ነው። ሌላው በልምድ ይመጣል። አሁን ዛሬ ያላችሁበት ቦታ ላይ እኔ ነበርኩ። ብዙ ፊልሞች ላይ ኮረሶኛለሁ። ብዙ የምታውቋቸው ትልልቅ ፊልሞች ላይ በጣም ብዙ ቻሌንጆችን አይቻለሁ ምናምን። ይሄ አሁን የምትጠብቁት አሁን ፀሐይ የሚመታችሁ አሁን የሚሰለቻችሁ አሁን እንደ ከሌ በሆንኩኝ የምትሉት ነው ነገ ትልቅ ቦታ ላይ የሚያደርሳችሁ። እመኑኝ ነው የምነግርህ። አንድ ዶክተርን ሄዳችሁ ዝም ብላችሁ ኩላሊት አስቀድደኝ አትሉትም። 7 አመት ለፍቷል። ያቺ 7 አመት ማለት ነች የእናንተ ዛሬዋች። እሺ እንደዚህ ስላሰቃዩዋችሁ አትዩ፣ አይሰልቻችሁ። በፊልም ተስፋ አትቁረጡ። እሺ ወዳችኋል። እሺ ወዳችኋል። እኔ አሪፍ ነገር እና ምን የቀረ ነገር አለ? ሁሉም አሪፍ ጸዲ እኔ ወይ ተቋጥሮ እንዲህ ይሁን እኮ አይዞህ ነበር። ዋው ራሱ ምን ተሰምቶ ነው ያለቀስከው? ወንድሜ መጨረስ አይዞህ አይዞህ ነበር። ምን ተሰምቶ እኔ እንጃ መጨረስ ዳጊ ነው ያስለቅቂልኝ እንትን ማውራት ና ዳጊ አንዴ አይዞህ። እሺ እስኪ እንደውም እዚህ ውስጥ ሆነ ምንድነው እንደዚህ ስሜት እንትን ያደረገው? እዚህ መብቃቴ መጨረሴ እዚህ ጋር ሆነ ስትነግራቸው እነሱ ታየክ ያሳለፍከው ነው። እነሱ ቦታ ላይ ሆንኩና ታየኝ። ታውቃለህ ጀግና ነህ ማርያም። ስለመጣህ ብቻ በጣም ቴንኪው። ሞቲቬት አደረገኝ። ታውቃለህ በጣም ደስ ይላል። ዳጊ አስለቅቂለትና ይሄንን ለኔ ይሰጠኝ እቀበላለሁ። ይሄ የፈለግከው አሁን እንግዲህ ይስራብህ። ጀግና ነህ ማርያም። በጣም ነው የምኮራብህ። እውን እናደርገዋለን ደግሞ ከታሰበው በላይ በእርግጠኝነት 100%። አሁን ላይ ፊልሙ ተጠናቋል። እውነት ለመናገር እኔም ሳይው ሄኖክ የታመመ ነበር የመሰለኝ። በእውነታው አላመንኩም ነበር። በጣም አስደንጋጭ የክብደት መቀነስ ነበር ያሳየው። ግን ለፊልሙ ካራክተር ሲል እንደሆነና በጣም ጤነኛ እንደሆነ ተናግሯል። በርትተናል፣ ጎብዘናል። 3 አመት ሙሉ ነው መከራ ይበላል። ለዚህ እወዳችኋለሁ፣ አከብራችኋለሁ።
የምሬ ስለታገሳችሁኝ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። የዛሬው ቪዲዮ ይሄን ይመስል ነበረ። ለሄኖክም የልፋቱን አይቶ ፈጣሪ ጥሩ ነው የተሻለ ካሰበው በላይ የሚደሰትበት ያድርገው። በዚህ ፊልም ሁላችንም ደስተኛ እንደምንሆንና እንደምንወደው ተስፋ አረጋለሁ ማለት ነው። ሰብስክራይብ ማድረግ እንዳይረሳ። ደህና ሁኑ።